እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ይዘንላችሁ የቀረብነው ታሪክ ከብዙ ዓመታት በፊት ተከስቶ የተረሳ ሳይሆን ባለፉት 2 ሳምንታት ውስጥ የዓለማችንን ሳይንቲስቶች አእምሮ ያወከ ታሪክንና ሳይንስን በድጋሚ በአዲስ መልክ እንድንጽፍ ያስገደዱ 3 አስገራሚ ግኝቶችን ነው። የሰው ልጅ ስለ ቴክኖሎጂው ልቀትና ስለ ምድራችን ሙሉ ዕውቀት እንዳለው ያስብ ይሆናል። ነገር ግን ባለፉት ጥቂት ቀናት ውስጥ በጥልቁ ውቅያኖስ፣ በአንታርክቲካ በረዶዎችና በደቡብ አፍሪካ ዋሻዎች ውስጥ የተገኙት እውነታዎች መላውን ዓለም አስደንግጠዋል። ዝም ብሎ በሙዚየም ሳጥን ውስጥ ለ40 ዓመታት ተረስቶ የቆየ አንድ አጥንት ሙሉ ታሪክ ምዕራፍን እንዴት ሊቀይር ቻለ? በጥልቁ ውቅያኖስ ውስጥ የተገኙት 31 አዳዲስና አስፈሪ ፍጥረታትስ ምንድን ናቸው? ቪዲዮውን እስከ መጨረሻው በመከታተል ባለፉት 14 ቀናት ውስጥ የተመዘገቡትን እነዚህን አስገራሚ የዓለማችንን ሚስጥራት አብረን እንመርምር። በአንታርክቲካ በሳጥን ውስጥ የተገኘው ድንቅ ነገር ምንድን ነው? የመጀመሪያውና መላውን የቅሪተ አካል ተመራማሪዎች ያስደነገጠው የተመዘገበው ሰኔ 29 2026 ዓመተ ምህረት ነው። ታሪኩ የሚጀምረው በ1985 እንደ አውሮፓውያን አቆጣጠር ማይክ ቶምሰን የተባለ ዕውቅ ጂኦሎጂስት በአንታርክቲካ ጄምስ ሮስ በተባለች ደሴት ላይ ምርምር ሲያደርግ አንድ ግዙፍ አጥንት ያገኛል። በወቅቱ ሳይንቲስቶቹ አጥንቱ የባህር ውስጥ ተንቀሳቃሽ ተሳቢ እንስሳ ወይም ማሪን ሬፕታይል መስሏቸው በብሪታንያ የአንታርክቲካ ምርምር ማዕከል ውስጥ በአንድ ተራ የብረት ሳጥን ውስጥ አስቀምጠውት ለ40 ዓመታት ያህል ሙሉ በሙሉ ተረስቶ ይኖራል። ነገር ግን ባለፉት ጥቂት ቀናት ውስጥ ማርክ ኢቫንስ የተባለ የቅርሶች ስራ አስኪያጅ ሳጥኑን ሲበረብር ይህንን አጥንት በድጋሚ ያገኘዋል። በለንደን የተፈጥሮ ታሪክ ሙዚየም ካሉ ታላላቅ ምሁራን ጋር በመሆን አጥንቱን ሲመረምሩ ግን እውነታው ዓለምን አስደነገጠ። ይህ አጥንት ተራ የባህር እንስሳ ሳይሆን በአንታርክቲካ ምድር ላይ ከተገኘ ታሪክ ውስጥ የመጀመሪያው የዲኖሰር አጥንት ሆኖ ተመዝግቧል። አጥንቱ ታይታኖሰር የተባለው በምድር ላይ ከሚኖሩት ዲኖሰሮች ሁሉ እጅግ ግዙፍና ረጅም አንገት የነበረው የጭራ አጥንት ነው። ሳይንቲስቶቹ እንደሚሉት ይህ ግኝት የሚያረጋግጠው አሁን በረዶ የሸፈናት አንታርክቲካ ከ82 ሚሊዮን ዓመታት በፊት ግን ለምለም ደን የነበራትና እነዚህ ግዙፍ ፍጥረታት በነፃነት የሚመላለሱባት ምቹ ምድር እንደነበረች ነው። 40 ዓመት ሙሉ በሳጥን ውስጥ ተደብቆ የኖረው ይህ አጥንት የምድራችንን የድሮ ቅርጽ በአዲስ መልክ እንድንረዳ አድርጎናል። ሁለተኛው አስደናቂ ግኝት ደግሞ የተመዘገበው በሰኔ ወር አጋማሽ ላይ በጥልቁ ውቅያኖስ ውስጥ ነው። የሳይንስ ሊቃውንት እንደሚናገሩት የሰው ልጅ ከውቅያኖስ ይልቅ ስለ ጠፈርና ስለ ጨረቃ ያለው ዕውቀት ይበልጣል። ይህንን እውነታ የሚያረጋግጥ አንድ ትልቅ ጉዞ በቅርቡ ተደርጓል። አንድ ዓለም አቀፍ የሳይንስ ቡድን ፋልኮር በተባለች እጅግ የረቀቀች የምርምር መርከብ በመታገዝ በብራዚል የባህር ጠረፍ አካባቢ በሚገኘውና የፀሐይ ብርሃን ፈጽሞ በማይደርስበት ጥልቀት ውስጥ ምርምር አድርገዋል። በሚገርም ሁኔታ በ2 ሳምንታት አጭር ጊዜ ውስጥ ብቻ እስካሁን በሰው ልጅ ታሪክ ታይተው የማይታወቁ 31 አዳዲስ የባህር ውስጥ ፍጥረታትን በድንገት አግኝተዋል። ከነዚህ ፍጥረታት መካከል ጎሳመር ወርም የተባሉ በሚያስደነግጥ ፍጥነት በውሃ ውስጥ የሚበሩ ትሎች፣ እንደ መስታወት ግልጽ የሆኑና የውስጥ አካላቸው የሚታይ ጄሊፊሾች ይገኙበታል። ሳይንቲስቶቹ እነዚህን ፍጥረታት ለመመርመር ስታንፎርድ ዩኒቨርሲቲ የሰራውን ስኩዊድ የተባለ አዲስ የላዘር ማይክሮስኮፕ ተጠቅመዋል። ይህ ማይክሮስኮፕ ፍጥረታቱ በሕይወት እያሉ የውስጥ ሴላቸውን በ3D ምስል መቅረጽ የቻለ የመጀመሪያው የቴክኖሎጂ ውጤት ነው። ይህ ግኝት በጥልቀቱ ውቅያኖስ ውስጥ እኛ የማናውቃቸው ሚሊዮን የሚቆጠሩ ሌላ ዓለም እንዳለ በተጨባጭ ያሳየ አስፈሪ እውነታ ነው። ወደ ሶስተኛውና የመጨረሻው ግኝት ስንሄድ የሰው ልጅ የስልጣኔ ታሪክ ወደ ኋላ የተመለሰበትን እውነታ እናገኛለን። በሰኔ ወር መጀመሪያ ላይ የወጣው የፕሎስ ዋን የሳይንስ ጆርናል ጥናት እንደሚያሳየው በደቡብ አፍሪካ በሚገኘው ወንደር ወርክ በተባለ ጥንታዊ ዋሻ ውስጥ አስገራሚ ነገር ተገኝቷል። አርኪኦሎጂስቶች በፎረንሲክስ ሳይንስ በሚያገለግል አዲስ የብርሃን ቴክኖሎጂ ወይም ሉሚነሰንስ በመታገዝ በዋሻው ጥልቀት ውስጥ የሚገኙ የጥንት አጥንቶችን መርምረዋል። ውጤቱ ግን የታሪክ ምሁራንን አስደምሟል። በዋሻው ውስጥ ከዛሬ 1.8 ሚሊዮን ዓመታት በፊት በጥንቶቹ የሰው ዘሮች ወይም ሆሞ ኢሬክተስ አማካይነት እሳት ሆን ተብሎ ይነድ እንደነበር የሚያሳዩ የተቃጠሉ የጉጉት እንቁላል ቅሪቶችና ትናንሽ አጥንቶች ተገኝተዋል። ከዚህ በፊት የሰው ልጅ እሳትን መጠቀም የጀመረው ከ1 ሚሊዮን ዓመታት በፊት ነው ተብሎ ይታመን ነበር። አዲሱ ግኝት ግን
ታሪኩን ወደ ኋላ በመመለስ የሰው ልጅ ከ1.8 ሚሊዮን ዓመታት በፊት እሳትን ከተፈጥሮ አደጋዎች እንደ መብረቅ በመሰብሰብ ዋሻ ውስጥ ይጠቀሙበት እንደነበር አረጋግጧል። ይህ የሚያሳየው ጥንታውያኑ አባቶቻችን ከምናስበው በላይ በጣም ብልሆችና አካባቢያቸውን የሚቆጣጠሩ እንደነበሩ ነው። ክቡራን ተመልካቾቻችን ባለፉት 2 ሳምንታት ውስጥ ሳይንስ የደረሰባቸው እነዚህ 3 ግኝቶች የሚያሳዩት አንድ ትልቅ እውነት አለ። እኛ የምንኖርባት ምድር ዛሬም ድረስ በሚስጥር የተሞላች ናት። በየቀኑ አዳዲስ እውነታዎች ሲወጡ የሰው ልጅ ታሪክና እውቀት እየተቀየረ ይሄዳል። ከነዚህ ከ3ቱ ግኝቶች መካከል የእናንተን አይምሮ ይበልጥ ያስደነገጣችሁ የትኛው ነው? በሳጥን ውስጥ ተደብቆ የኖረው የዲኖሰር አጥንት፣ በጥልቁ ውቅያኖስ የታዩት እንግዳ ፍጥረታት ወይስ የ1.8 ሚሊዮን ዓመቱ እሳት? ሀሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮን ከወዳችሁት ላይክ በማድረጋችሁንና ለጓደኞቻችሁ ሼር ማድረጋችሁን አትርሱ። ተመሳሳይ አስገራሚ የዓለም ታሪኮች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰባችን ይሁኑ። ስለተከታተላችሁን ከልብ እናመሰግናለን። ሰላም።